ሰላም ሰላም ውድ የቲክቶክ እና የዩቲዩብ ቤተሰቦቼ እንዴት ናችሁ? ዩቲዩብ ከፍቻለሁ። ቲክቶክ ፕሮፋይሌ ስር ላይ ታገኙታላችሁ። ሰብስክራይብ እያደረጋችሁ አበረታቱኝ። በዛ በብዙ ቪዲዮዎች እንገናኛለን። እንዲሁም ቲክቶክ ላይ ቪዲዮዎችን ላይክ አድርጉልኝ፣ ሼር አድርጉልኝ። ዛሬ የምንሰራው ኢዳም ነው። ኢዳም ማለት በአረብ ሀገራት ያው አብዛኛው ጊዜ የሚሰራ ምግብ ነው። ይህ ቪዲዮ አዲስ ለሚመጡ ልጆች ይጠቅማል ማለት ነው። እናም እንደ የቤታችን ሁላችንም አሰራሩ ይለያል። እኔ እንደምሰራው ነው ወይ ኢዳም እናንተ የምትሰሩት የሚለውን አብረን እናያለን ማለት ነው። ዩቲዩብን ሰብስክራይብ ማድረግ እንዳይረሳ፣ አበረታቱኝ። እናም እዚህ ጋር ዶሮ አለ። ዶሮዬን ለትንሽ ሰዓት በሞቀ ውሃ አደርገዋለሁ። ምክንያቱም በቅርብ ሰዓት ነው ከፍሪጅ ያወጣሁት። ከዛ በኋላ አጥበዋለሁ። በዱቄት በሎሚ አድርጌ አጥበዋለሁ ማለት ነው። እስከዛ ደግሞ እነኝን አጥበን ፈቅፍቀን ወደ ቀጣዩ ስራ እንሄዳለን ማለት ነው። እየሰራው ላሳያችሁ እና እዚህ ውስጥ ስልሱን ለመስራት የከተትኩት 2 ፍሬ ነጭ ሽንኩርት የምትፈልጉትን ያህል፣ ከዛ ሽንኩርት አለ፣ ከዛ 1 ፍሬ ካሮት ፈቅፍቄ ከታተፍ ያስገብቻለሁ። ከላይ ቲማቲም ስላደረኩት ሸፈነው ማለት ነው። እና ሽንኩርት ነጭ ሽንኩርትና 1 ካሮት ፈቅፍቃችሁ ታደርጋላችሁ ማለት ነው። ከዛ ቲማቲምን የጣሳው ነው የተጠቀምኩት፣ ሌላ ስለሌለ ነው። የትኛውም ቲማቲም ይሆናል ማለት ነው። ከዛ አንድ ላይ እንፈጨዋለን። ከዛም ያው ድስት ላይ አደርጋለሁ ማለት ነው። ቲማቲሙንም ሽንኩርቱንም ነጭ ሽንኩርቱንም መክተፍ ትችላላችሁ፣ አለመፍጨት ትችላላችሁ። እኔ አንድም ለፍጥነት ጊዜ ነው የፈጨሁት። ከዛ ይሄንን ማቁላላት ማለት ነው። እናቁላለዋለን። እኔ አረብ ሀገር ካሉት ምግቦች ውስጥ የምወደው ኢዳም ነው። ያው ኢዳም በቂጣም ጋግራችሁ መብላት ትችላላችሁ፣ በሩዝ መብላት ትችላላችሁ። በጣም ነው የሚጣፍጠው። እንደ ዶሮ ወጥ በሉት፣ በቃ በጣም አሪፍ ነው ማለት ነው። ይሄንን እናቁላለዋለን። እቺ ቅመም የዶሮ ቅመም ናት። እኔ በጣም ነው የምወዳት። ውስጧ ላይ 2 ፍሬ ነው የምትይዘው እንደዚህ ማለት ነው። እና አንዱን እኔ እጠቀማለሁ። ከዛ እቤት ውስጥ ያለውን ቅመማ ቅመም እንጨምራለን ማለት ነው። ከቲማቲሙ ጋር አብረን እንጠብሰዋለን። ከዛ ድንቻችንን ምናምን እንከታተፋለን። ስጋችንን የዶሮ ስጋውንም እንከታተፋለን አንድ ላይ። ቅመማ ቅመሞችን እናደርጋለን። እኔ ልኬት በማንኪያ ምናምን አለካም፣ እንደዚህ አውቀዋለሁ። እናንተ እየለካችሁ በምትፈልጉት ልክ ስሩ። ኢዳሜን ሴትዮዬ በጣም ነው የምትወደው፣ በጣም ማለት ነው። ይሄ ሌላ ቅመም ነው። 3 አይነት ቅመም ያው ተጠቅም ያለው ማለት ነው። አልቀው ነው እንደውም እኔ ጋር ቅመም አይበረክትምና ኢዳም ላይ በተለይ ደግሞ ቀረፋ፣ የተፈጨ ቀረፋ ካላችሁ በስማ ዶሮ ወጥ ነው የሚያስንቀው ማለት ነው። እና ከዛ በኋላ እማትረሷት ነገር ምንድነው? እቺ የካርቶኒዋን ቲማቲም ለቅላት ማለት ነው እናረግበታለን። ለቅላት የካርቶኒን ቲማቲም እናረግበታለን። ይሄንን በደንብ ነው በቃ። እንዴት ነው አገር ቤት ላይ ዶሮ ወጥ ሲሰራ እንዴት ነው እናቶቻችን ቁሌቱን ሲያቁላሉ አለ አይደል? እንደዛ ነው የምናረገው፣ የምናቁላለው ማለት ነው። በቃ ዶሮ ወጥ ነው ኢዳሙ። የሚለየው ያው ድንች ምናምን ስለሚገባበት ነው እንጂ ዶሮ ወጥ ማለት ይቻላል። በጣም አሪፍ ነው። ከዛ በኋላ ዘይት እጨምርበታለሁ፣ የምትፈልጉትን ያህል ዘይት። ማባያ ቂጣውን ደግሞ አብረን እንትን እንላለን፣ እንጋግራለን። እኔ እዚህ ጋር ዶሮውን በሎሚ ምናምን ካጠብኩት በኋላ በዱቄት አሸዋለሁ። ያው ይሄን የማያውቅ ሰው የለም ብዬ አላስብም፣ ግን አዲስ ለሚመጡ ልጆች አይደናበሩም። ይሄንን ዱቄት የምናደርገው ለምንድን ነው? ዶሮ ያው በባህሪው ይሸታል፣ ሽታ አለው።
ያንን ሽታ ያስወግደዋል ማለት ነው። በደንብ እንደዚህ ሽት እናደርገዋለን። ባይዘዌ ይሄ ዶሮ የገነጠልኩት በቢላ ሳይሆን በእጄ ነው። በጣም አቅም የለውም ዶሮዋቸው፣ ለምን እንደሆነ አላውቅም። አሁን የኢትዮጵያ ዶሮ በጣም ከባድ ነው፣ ጉልበት ይፈልጋል ስንገነጥለው ምናምን። እዚህ ዋፍ የለም፣ በእጃችሁ ነው በቃ 4 ቦታ የምትከፍሉት። እና ግማሹን የተጠቀምኩት እኔ ዶሮ እግሩን ምናምን ወስጄዋለሁ ለራሴ። ያው እንደዚህ ፒዛ ምናምን ስለምሰራ እጠቀመዋለሁ። ኢዳም በጣም ነው የምወደው፣ ያው ዶሮን ያስታውሰኛል። ይሄ በጣም ታሹታላችሁ ማለት ነው ከዱቄቱ ጋር። አሁን በቃ ምንም ሽታ አይኖረውም ማለት ነው። እንዲህ ከታሸ ያው በደንብ ታሹታላችሁ። እኔ እንደው በአንድ እጄ ነው እያሹ ያለሁት። በደንብ በቃ ከዛ አጥብ ታደርጉትና ትከትፉትና ቁሌታችሁ ላይ ይሄ ዶሮ እያቁላላችሁት እየጠበሳችሁት ከቁሌቱ ጋር ድንቻችሁን ካሮታችሁን ደግሞ ትከትፋላችሁ ማለት ነው። እናም ዶሮውን አሁን አጥቤዋለሁ። በጣም ነው ያጠብኩት እናንተ፣ ውልቅልቅ ወጣ ዶሮ ማለት ነው። ከዛ ይሄንን በትልልቁ ከትፈውና ቁሌቱ ላይ አረጋዋለሁ ማለት ነው። አያችሁት? ምንም አቅም የለውም ዶሮዋቸው ማለት ነው። አሁን በትንሽ ስላጠብኩት ኦ ማይ ጋድ ያው ከመክተፊያ ካነሳሁት በኋላ ያው ድጋሚ አጠብኩት። ከዛ ወደ ቁሌታችን እናረጋዋለን። ከዛ ይሄንን አሁን በቃ ደብን አድርገን ማቁላላት። ከዛ ይሄ የትቁላላ ያለ ደግሞ ድንቻችንን ምናምን እንልጣለን፣ እንከትፋለን ማለት ነው። እዚህ ጋር ካሮቴን ምናምን አጥብ ያለው ማለት ነው። እነኝን መክተፍ ማለት ነው። እና ይሄ ነገር ስሙ ምንድነው? ስሙን አላውቀውም። ይሄንንም ልጠን እንከትፈዋለን፣ ድንቻችንንም ልጠን እንከትፋለን። በምንፈልገው መጠን እንከትፋለን ማለት ነው። ቁሌታችንም ያበደ የሆነ ነው። በቃ ዶሮ ሽታው ማለት ነው። ማይ ጋድ። እና እዚህ ጋር እንደምታዩት ካሮቱንም ድንቹንም በዚህ ልክ ከትፌዋለሁ ማለት ነው። ድንቹን ከመጨመራችን በፊት ቃሪያ እናረግበታለን። ያው ሽታው በጣም አሪፍ ነው ማለት ነው። ማያቃጥለው ቃሪያ ሚጥሚጣ ጨምራችሁ የሚያቃጥል ወጥ እንዳሰሩ። ይሄ ዝንጅብል ነው። ወደ በኋላ ላይ ታወጡታላችሁ። ውሃ እናረግና በደንብ እንትን እንዲል እናረገዋለን ማለት ነው። ሌላው በዚህ አጋጣሚ ማባያውን ላሳያችሁ። የተጋገረ አለ፣ ግን ለእናንተ ለማሳየት ያህል ነው። በጣም ምርጥ ነው። ይሄ የተጠቀምኩት ጥቁሩ ዱቄት ነው እና ከነጩ ዱቄት ጋር ደባልቄ ነው መጋገረው። እርሾ የለም፣ ፓውደር የለም፣ ምንም አይነት ነገር የለም። ያ ማለት የፍርኖ ዱቄት ቂጣ ጋግራችሁ ስትበሉ ጨጓራችሁ የሚያማችሁ ልጆች ያው ብዙን ጊዜ ነጭ ዱቄት አይመከርም፣ ጥቁሩ ዱቄት ነው የሚመከረው። እና ይሄ ጥቁሩ ደግሞ ሽርክት ነገር ነው፣ ደቃቅ አይደለም እንደ ነጩ ዱቄት። ስዳምጠው እንዳያስቸግረኝ ትንሽዬ ነጩን ዱቄት አረግበታለሁ ማለት ነው። በጣም አሪፍ ነው፣ ያለ ፓውደር ያለ እርሾ ማለት ነው። በጣም አሪፍ ነው። አብዛኛው ጊዜ ቂጣ ስንጋገር ምናምን ከፓውደር እርሾ እንጠቀማለን። እሱ ከሌለ ቂጣም አይመስለናል እና ያ ጥሩ አይደለም ሁልጊዜ። እና ጨጓራችሁ የሚያሟችሁ ልጆች ካላችሁ ደግሞ ልክ እንደዚህ ጥቁሩንና ነጩን ደባልቃችሁ ጋግሩት፣ ያለ ፓውደር ያለ እርሾ ማለት ነው። ዋናው ነገር ይሄ ካቦካችሁት በኋላ ለ30 ደቂቃ ተሸፍኖ መቀመጥ አለበት።
ከዛ በኋላ ማስትሽ ነው የሚሆነው ቂጣው። በቃ እንደው ፓውደር ያለበት ነው የሚመስለው እና በጣም አሪፍ ይሆናል ማለት ነው። ወዲያው እንዳቦካችሁ አትጋግሩት፣ ፍርክሽክሽ ይልባቸዋል። ግን ለ30 ደቂቃ ምናምን ካስቀመጣችሁት በቃ የምን ፓውደር የምን እርሾ ነው የምን ጨጓራ ነው። ከዛ በኋላ እንዲህ ትነፉታላችሁ። ያው ንጹህ ቢሆንም መንፋቱ ጥሩ ነው። ከነፋችሁት በኋላ ዘይት ታረጋላችሁ። ከዛ በደረቁ እናቦከዋለን ማለት ነው። ዘይት አለማረግም ትችላላችሁ። እና በዚህ መልኩ በደረቁ ታቦኩታላችሁ ማለት ነው። ፓውደር የለውም፣ እርሾ የለውም፣ ምንም አይነት ነገር የለውም። ጨው ምናምን ወፍ ይሄን ለ30 ደቂቃ ለ40 ደቂቃ ሸፍናችሁ በላስቲክ ታስቀምጡታላችሁ ማለት ነው። ከዛ ጋግሬ አሳያችኋለሁ። ጨጓራችሁ የሚያማችሁ ልጆች ነጭ ፍርኖ ዱቄት ዳቦ ስትበሉ የሚያማችሁ ልጆች ጥቁሩን ቀላቅሉበት። ብዙውን ጊዜ የሚመከረው ጥቁሩ ስለሆነ ማለት ነውና ይሄንን ሸፍኛ አስቀምጠዋለሁ ኢዳሙ እስከሚደርስ ማለት ነው። ሸፈንኩት እኔ በላስቲክ ኢዳሙ እስከሚደርስ እንትን ይላል ማለት ነው። ዋና ስራው እዚህ ጋር ነው። ተሸፍኖ መቀመጥ አለበት። አሪፍ የሚያደርገው እንደዚህ ተሸፍኖ ሲቀመጥ ነው። እንጨምረዋለን ከትፈን ያዘጋጀ ነው። እዛ ውሃ እናደርጋለን። ጨው እናደርጋለን። ከዛም እንከድነዋለን ማለት ነው። አሁን ይሄ ሙክክ ብሎ ይበስላል ማለት ነው። እዚህ ጋር ኢዳማችን ይሄንን ይመስላል ማለት ነው። ዋው አሜዚንግ! ሙክክ ብሎ በስሏል። እዚህ ጋር ቅድም ያቦካ ነው አለ። ያው ወደ 40 ደቂቃ ምናምን ሆኖታል። 30 ደቂቃ በቂው ነው። ይሄንን ዳምጠን አንድ ጋግሬ ላሳያችሁ። ኦሬዲ እኔ የተጋገረ አለ እና ሊጡን ፍሪጅ ውስጥ ነው ማስቀምጠው ለእናንተ ለማሳየት ያህል ነው። አያችሁ ሲቀመጥ በጣም አሪፍ ይሆናል። ሊጡ አሪፍ ይሆናል። በቃ ፓውደር ምናምን እንዳለው ነው የሚሆነውና የሆነ በቃ እንደ ማስቲሽ ነው የሚሆነው ስትበሉት ማለት ነው። ዳምጬ ላሳያችሁ። ደምጥጬ አላልኩም፣ ያ ባንድ እጄ ስልክ ስለያዝኩ ነው። ያው እንደዚህ ዳምጬዋለሁ። በምትፈልጉት በጣም ስስም ማድረግ ትችላላችሁ። እንደዚህ ከዳመጣችሁ በኋላ ትጋግሩታላችሁ ማለት ነው። በጣም ስስ ማድረግ ትችላላችሁ ስትዳምጡት፣ እንደፈለጋችሁ ማድረግ ትችላላችሁ። ወፍራምም ማድረግ ትችላላችሁ። እኔ ለእናንተ ለማሳየት ያህል ነው። ይሄ ምንድነው? አንደኛ ለጨጓራችሁ ነጭ ዱቄት ዳቦ ስትበሉ የሚያቃጥላችሁ ጥቁሩ ብዙን ጊዜ ስለሚመከር ጥቁሩን ቂጣ ጋግራችሁ በሰራችሁት ነገር መብላት ትችላላችሁ ማለት ነው። አሁን ይሄ ከሰራ ነው ኢዳም ጋር በጣም በቃ ያበደ ነው። በቃ ያበደ ማለት ነው። እና ያው ከምንም በላይ ፓውደር ምናምን ስለሌለው ከምንም በላይ ካቦካችሁት በኋላ 30 ደቂቃ መቀመጥ አለበት። 30 ደቂቃ ካልተቀመጠ እንደዚህ አይሆንላችሁ፣ ስትበሉትም ደስ አይልም። ግን ይሄ በስማም በልታችሁ አጠግቡትም። በቃ በጂበና ብትሉ በምትፈልጉት ነገር ብትበሉ በልታችሁ አጠግቡትም። በጣም ነው ደስ የሚለው። በቃ የሆነ እንትን ነው የሆነ በቃ ማስትሽ ነገር በሉት በቃ። ምክንያቱም ካቦካም በኋላ ሸፍነን ስላስቀመጥ ነው ማለት ነው። እና በጣም አሪፍ ነው። ከበዛሊያ ጋር ይሄ ፉል ምናምን ሰርታችሁ መብላት ትችላላችሁ። ጂበናም ካለ ቤት ውስጥ ከጂበና ጋር መብላት በምትፈልጉት ነገር መብላት ትችላላችሁ። አያችሁ አሁን ይሄ ፓውደር የለውም፣ ግን እንዴት እንደሚነፋ እዩ። እንደው በቀዘቀዘ ምጣድ ላይ ስላረኩት ነው እንጂ በጣም ነበር የሚነፋው።
አጠይቁኝ ብትበሉ አትጠግቡትም። እንዲጋግርና በእንደዚህ አይነት በንጹህ ወረቀት ይሄ ማሸጊያ ነው፣ በዛ አስቀምጠዋለሁ። በመፈልግ ሰዓት እያወጣው እመገበዋለሁ ማለት ነው። እና በጣም አሪፍ ነው። ፓውደር የለው ምን የለው፣ ለጨጓራ በጣም ተስማሚ፣ በጣም ብትበሉት የማትጠግቡ ማለት ነው። ብትበሉት የማትጠግቡ እና ሙዶቼ ይሄንን ይመስላል። 5 ጋገርኩኝ። በቃ ፌስታሉ ሲገባ ደግሞ ወረቀት በሉት እናቀርባለን፣ እንበላለን። አያችሁት? እዩት። ፓውደር የለው ምን የለው፣ በጣም በቃ አሪፍ። አሁን ይሄ በጣም በቃ እንዴት አባቱ ነው ደስ እንደሚል። እናም ይሄን ይመስላል። ከፉላችን ጋር እንቀምሰዋለን ማለት ነው። በጣም በቃ ያበደ ቂጣ፣ ያበደ በዛሊያ ማለት ነው። ቁርሴን የበላሁት ግን ያው ለእናንተ ለማሳየት ነው የምበላው ማለት ነው። ጠግብ ያለው ግን በልታችሁ የማትጠግቡት ምግብ በቃ እኔ ኢዳን በዚህ መልኩ ነው የምሰራው። እናንተ ያው በራሳችሁ ስታይል ልትሰሩ ትችላላችሁ። እና ያበደ ነው። ሰብስክራይብ አድርጉን፣ አበረታቱኝ። በብዙ አይነት ምግብ አሰራሮች እመጣላችኋለሁ። እዚህ ላይ ሻይ ተጠጣላችሁ ወይ ቡና ተጠጣላችሁ፣ አለቀ በቃ። ያበደ በስመ አብ እና ባይዘዌ በጠራራ ፀሐይ የስልኬን ባትሪ አብርቼ ነው የምቀርጽላችሁ። ምክንያቱም ኪችኑ አምፖሉ ብዙም ያንን ያህል አይደለም፣ አይነፋም ኪችኑ ማለት ነው። እና ያው የሞባይል እንትኗን እስከምገዛ እንደዚህ ነው የምቀርጸው ማለት ነው። ካበረታታችሁ እንገዛለሁ ሞባይል ስታንዱ። በስመ አብ እንዴት አባቱ ነው የሚጣፍጠው። ለሴትዮና ለወንድሟ ሰጥቻቸው በስመ አብ ኦ ማይ ጋድ በስመ አብ እዚህ ላይ ሻይ ቀው እናደርጋለን። ስኳር የሌለው ሻይ ባይዘው ይሄን ይመስላል ማለት ነው።